የዓለት ላይ አሻራዎች ከአክሱም እስከ ላሊበላ። ኢትዮጵያ የታሪክና የጥበብ ምድር ናት። ዛሬ የምናደርገው ጉዞ ወደ ኋላ ወደ ሺህ ዓመታት ነው። በአፍሪካ ቀንድ ላይ ገናና የነበሩት ሁለት ታላላቅ ስልጣኔዎች እንቃኛለን። አንዱ የንግድና የኃይል ተምሳሌት የሆነው የአክሱም ስልጣኔ ሲሆን፣ ሁለተኛ ደግሞ በድንጋይ ላይ የታተመው የሰማያዊ ጥበብ ውጤት የሆነው የላሊበላ ውቅር አብያተ ክርስቲያናት ናቸው። ለመሆኑ የትኛው ቀድሞ ተሠራ፣ አክሱም ወይስ ላሊበላ? ሁለቱም የሚያመሳስላቸውስ ምንድን ነው? በዚህ ቪዲዮ ዝርዝር ታሪካቸው እናወዳድራለን። የአክሱም ስልጣኔ የቀዳሚነት ክብር። መልሱ ግልጽ ነው። አክሱም ቀድሞ የተመሠረተ ስልጣኔ ነው። የአክሱም መንግሥት ከክርስቶስ ልደት በፊት እስከ 10ኛው ክፍለ ዘመን የቆየ ሲሆን በዓለም ላይ ካሉ 4 ታላላቅ መንግሥታት ሮም፣ ፋርስ፣ ቻይና እና አክሱም አንዱ ተብሎ ይጠቀስ ነበር። የኃይል ምንጭ በንግድ የበለጸገች ነበረች። በአዶሊስ በኩል ከህንድ ከሮም እና ከግብፅ ጋር ትነግድ ነበር። የግንባታ ጥበብ የአክሱም ሐውልቶች የኢትዮጵያ ቀደምት ምህንድስና ማሳያ ናቸው። ትልቁ ሐውልት 33 ሜትር ቁመትና 500 ቶን ክብደት ነበረው። ምሳሌ አክሱማውያን የሠራቸውን ሳንቲም በመቅረጽ በወርቅ በብርና በነሐስ ይገበያዩ ነበር። ይህ በወቅቱ የነበራቸው የኢኮኖሚ የበላይነት ያሳያል። የላሊበላ ስልጣኔ የጥበብ ማማ የአክሱም ስልጣኔ በ10ኛው ክፍለ ዘመን አካባቢ እየደከመ ሲመጣ የታሪኩ በትር መንግሥት ላይ ወደ ላስታ ተራሮች ተሻገረ። በ12ኛው ክፍለ ዘመን የዛግዌ ሥርወ መንግሥት ተመሠረተ። ንጉሥ ላሊበላ በታሪክ የማይረሳውን ድንቅ ሥራ ሠራ። ተአምረኛው ግንባታ ላሊበላ አብያተ ክርስቲያናቱ የሠራው እንደ አክሱም ድንጋይ በመደርደር ሳይሆን ከአንድ ወጥ ዓለት በመፈልፈል ነው። መንፈሳዊ ራዕይ ንጉሥ ላሊበላ ዳግማዊ ኢየሩሳሌም በኢትዮጵያ ምድር ለመተካት አልሞ ነበር። ምሳሌ ቤተ ጊዮርጊስን ብንመለከት መሬቱን በ7 ሜትር ጥልቀት ቆፍረው ካወጡት በኋላ ነው የመስቀል ቅርጽ ያለው ቤተ ክርስቲያን የታነጸው። ይህ ጥበብ የሰው ልጅ ብቻ ሳይሆን መላእክትም አግዘውታል የሚያስብል ድንቅ ሥራ ነው። ንጽጽር አክሱምና ላሊበላ። አሁን ሁለቱን እናወዳድራቸው። የግንባታ ፍልስፍና አክሱም ወደ ላይ የሚወጡ ረጅም ሐውልቶች ሰርቷል። ይህ ጥንካሬና ሰማይ ጠቀስ ገናናነት ያሳያል። ላሊበላ ወደ ታች ወደ ውስጥ የሚፈለፈሉ አብያተ ክርስቲያናት ሰርተዋል። ይህ ደግሞ ትሕትናና የመንፈሳዊነት ጥልቀት ይገልጻል። አጠቃቀም አክሱም በብዛት ለንግድና ለመቃብር ሐውልቶች ትኩረት ስትሰጥ፣ ላሊበላ ግን ሙሉ በሙሉ ለአምልኮና ለመንፈሳዊ አገልግሎት የተሰጠች ነበረች። የመሳሪያ አጠቃቀም አክሱማውያን ድንጋዮቹን በትክክል ጠርበው በማያያዝ ያለ ሲሚንቶ ይገነቡ ነበር። ላሊበላ ግን ከዓለት ውስጥ ቅርጽ እያወጡ ኔጌቲቭ አርኪቴክቸር የሚፈለፍል ጥበብ ተጠቅሟል። ለማጠቃለያ አክሱም የመሠረተ ድንጋይ ስትሆን፣ ላሊበላ ደግሞ ያንን መሠረት ወደ ላቀ የጥበብ ደረጃ ያደረሰች ናት። አክሱም ቀድማ በመሠራት ለኢትዮጵያ ስልጣኔ ፊታውራሪ ሆናለች። እነዚህ ቅርሶች የኢትዮጵያ ብቻ ሳይሆኑ የዓለም ሀብቶች ናቸው። ዛሬም ድረስ ቁመው የሚነግሩን አንድ ትልቅ እውነት አለ። በአንድነትና በጥበብ የማይቻል ነገር የለም የሚል ነው። ይህንን ቪዲዮ እስከ መጨረሻው ስለተመለከታችሁት እናመሰግናለን። በቪዲዮው ላይ ያላችሁ አስተያየት ኮመንት ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር በማድረግ በሌሎችም እንዲደርስ አድርጉ። በቀጣይ የትኛው የታሪክ ክፍል እንድንዳስስ ትፈልጋላችሁ? ሳብስክራይብ ማድረጋችሁ እንዳትረሱ። ሰላም ቆዩ።